ሰላም ለላንተ ይሁን ወገኖቼ፣ እንዴት ናችሁ? በቀይ ላይ ሄጄ ነበር እንትኑ የግራ በኩሉ የሚታጠፉበት ሲበራ ቀይ ላይ ፈጥለቅ ብዬ ነበር። ጌታ አስመለጠኝ። እንዴት ናችሁ? በዚህ ማለዳ ለእናንተ የሚያስተላልፈው መልእክት አለኝና አንዳንድ ጊዜ ምናልባት ሰው አለው ወይም አለውልሽ እንድንባል የምንጠብቅ ሰዎች ካለን ሰው አለውልሽ አለውልህ እኔ አለውልህ አይዞ እኔ አለውልሽ አዎ አይዞ ማለት ጥሩ ነው። ግን አለውልሽ ብሎ ሰው እንዲያበረታታችሁ ወይም ሰው ተስፋ እንዲሰጣችሁ የምትጠብቁ ሰዎች ካላችሁ ከሁሉም በላይ እኔ ተስፋ ሰጥቼ ራሳለሁ ወይም ውስን ይሆናለሁ። ምናልባት እኔ ተስፋ የሰጣቸው ነገሮች ላይሳኩ ይችላሉ። እኔ ያልኳቸው ነገሮች ለራሴም ሳይመቻቹኝ ሲቀር ልራሳቸው ልተዋቸው ይችላለሁ። ግን እግዚአብሔር ተስፋ ሲሰጣችሁ ማለት ነው። እግዚአብሔር ተስፋ ሲሰጣችሁ አይረሳም። እሱ በቃ አደርጋለሁ ካለ አይረሳም። እንዲህ ነኝ ካለ አይረሳም። እጅሽን ይዣለሁ ካለ አይረሳም። እኔ ካንቺ ጋር ነኝ ካንተ ጋር ነኝ ካለ አይረሳም መቼም ማለት ነው። ምናልባት እኛ ሁኔታዎችን ልናይ እንችላለን። የሚመጡብንን ብዙ በፈረቃ የሚፈራረቁ ነገሮችን፣ የሚያስቸግሩ ነገሮችን ልናይ አካባቢያችንን አዲስ ዓለም እንደዘመረች አካባቢው ያለው ጊዜ ሁኔታ ምንም ባይነግረኝ አለች። ሞተ ተቀበረ ብለኝ አለች። ሁሉን አዲስ ማድረግ የሚችል አምላክ እኔ ያመንኩት እሱን ነው አለች። እሷ እንደዛም ሁሉን አዲስ ማድረግ የሚችል አምላክ ተስፋ ሲሰጠን በሱ መተማመን አዎ ታደርጋለህ ሰልፌን ለቅቅ ያለው ማለት ከኛ ይጠበቃል። ከሰልፉን አንለቅም። እኛ መፍጨርጨሩ በቦታው ላይ መሆኑ እንደውም ትላንት ልጄን ያስተማርኩት ነበርና በኢዮብ መጽሐፍ መጨረሻኛው 46ኛው ምዕራፍ ላይ ባለው ነገር ላይ ገርሞኝ ማለት ነው። ኢዮብ አላጠፋም። በኢዮብ ላይ ኮሜንት የሚያበዙ እነዚህ ሰዎች አጥፍተነው በድለነው ብዙ በደል ባንተ ላይ አለ፣ ኃጢአት አለ፣ ንስያ ግባ፣ አንተ እና እግዚአብሔር የሚታውቁት ነገር አለ እያሉ ሶስቱም ጎደኞቹ ሲያሰቃዩት ምላስ እሳት ናት እንደሚል መጽሐፍ ቅዱስ በጣም አሰቃዩት በንግግር ቁስላ። እንደውም እኮ የታመመ ሰውና ወይም የተቸገረ ሰው እኮ ይሻላል በምላስ ህመም ከሚጨምር ሰው በምላስ ከሚጨመር ህመም ይሄ ትክክለኛ በሽታ ይሻላል ማለት ነው። እና ኤልፋዝ ኢዮብ ጎደኞች በሽታን ነው የጨመሩበት። ለሱ እንደሚቀል አላደረጉለትም። እንዲያደርጋ ነው በአንተ ቤት ኃጢአት ባይኖር በደል ባይኖር ክፋት በእግዚአብሔር ፊት የሰራው ስራ ባይኖር እንደዚህ አትሆንም። አንዱ ደግሞ ዕውቀቴን እስቲ ላካፍል ከእግዚአብሔር የሰማሁትን ልናገር እያለ ያሰቃዩት ስለነበረ በጣም ተሰቃየና አሁን ከናንተ ጋር ተከራክሬ ማሸነፍ አልቻልኩም። ምን ሆናል? ያኔ አንበሳ ሆኜ ወይም ትልቅ ሰው ግርማ ሞገስ ያለኝ ሰው ሆኜ በረንዳ ወይም ውጪ በሚቀመጥበት ሰዓት ላይ በሆነ ወይም ድሆችን እና መባሊቶችን ወይም ባል የሌላቸውን ሰዎችን ሰብስቤ ምግብ በሚሰጥ ሰዓት በዛን ሰዓት በሆነ ይሄ የሚከራከርበት ሰዓት አለና በእግዚአብሔር ላይ አልተማረረም። ግን እነዚህ አማረሩትና እግዚአብሔር ወይ በቃ እውነታ ወይም ሀቄ እንዲወጣ እንዲያውቅ
ምን እንዳደረኩ እነዚህም ሰዎች እንዲያውቁ ና ካንተ ጋር ቆሜ ጥያቄ መጠየቅ ይፈልጋሉ አለ ይከራከራሉ አለ እግዚአብሔር ኦኬ ፈልገሃል መከራከርን መታጠከኔ ጋር ማውራት ፈለክ እንዴ ያለና ወገቢህን ታጠቅላል መጽሐፍ ቅዱስ ናቁም መቀነቴን አስገባ አለውና ኢዮብ በእግዚአብሔር ፊት ቆመ ይላል መጽሐፍ ቅዱስ በእግዚአብሔር ፊት ሲቆም እግዚአብሔር በጣም የሚገርመኝ ነገር ውሃን ወይም ወንዞችን ሲፈጥር ኮከብን ሲፈጥር ንስሯ እንቁላሏን አሸዋ ውስጥ ቀብራ ረስታ ልጆቿን ማሰብ እስከማትችል እነዛን ሲያደርግ ከመዝገብ ውስጥ መብረቆችን አውጥቼ ሲወረውር ለውሃ ደግሞ የራሱ መወርወሪያ ወይ መቆለፊያ ሲያደርግ አንተ የት ነበርክ አለ